የአና ማስታወሻ ክፍል 13 አዶኒስ እንደተረጎመው ተራኪ ቤተልሔም ብርሃኑ ሰኞ የካቲት 14 1944 ውድ ኪቲ ትላንትና ጠዋት ፒተር እና አቶ ዱሴል ዱላ ቀረሽ ጥል ተጣሉ። የጸባቸው ምክንያት ያን ያህል የረባ አልነበረም። ፒተር ግን ከሁላችንም ግምት በላይ ነበር ያመረረው። በበኩሌ ጥቂት ሳያጋንነው አልቀረም ባይ ነኝ። ያም ሆነ ዛሬ ጠዋት መጽሐፍ መደርደሪያ ጋር ቆሜ መጽሐፍት እያገላበጥኩ እያለሁ ፒተር በቀጥታ ወደ እኔ መጣና ስለ ትናንትና ሁኔታ ያወራልኝ ጀመር። ሰፍ ብዬ እያዳመጥኩት መሆኔን ወዲያው ነበር ልብ ያለውና ከመቼውም በተለየ ዘና ብሎ የሆዱን ይነግረኝ ጀመር። አዎ እንዴት መሰለሽ አለ ጥቂት ስለ ጸቡ ምክንያት ካወራኝ በኋላ። ምንም ነገር በቀላሉ ማለት አልችልም። ምክንያቱም ገና ሳልጀምረው ነው መሀል ላይ አፌ እንደሚተሳሰርብኝ የማስበው። ማለቴ በቃ ገና ስጀምር ድምፄ ይሰባበራል፣ ከንፈሬ ይወለካከፋል። የገዛ ድምፄን ስሰማው ለራሴ ያሳፍረኛል። ጭንቀት ውስጥ ስለምገባ ለማለት የፈለግኩትን ትቼ ሌላ ነገር ውስጥ እገባለሁ። ከዛ በቃ ከነጭራሹ አቋርጠዋለሁ። ምክንያቱም ቃላቶቹ ካፌ ላይ እልም ይሉብኛል። ትላንትና የሚሆነው ይህ ነው። ለማለት ፈልጌ የነበረው ሌላ ነገር ነበር። ልክ እንደጀመርኩት ሁሉም ነገር ጠፋና ድብልቅልቅ አለብኝ እና ያው እንዳየሽው ያ ሁሉ ግርግር ፈጠርኩ። ድሮ አንድ አመል ነበረኝ። ምን አለ አሁንም እንደዛ በሆንኩ። አንድ ሰው ካናደደኝ ጭቅጭቅ ምናምን የለም፣ ዘልዬ አፍንጫውን ነበር የምለው። አዎ አፍንጫውን። በቃ እንደዛ ነበር አመሌ። በእርግጥ አሁን እንደማስበው እንዲህ አይነት ነገር የትም እንደማያደርሰኝ ያውቃለሁ። እና ለዚህ ነው አንቺን በጣም የማደንቅሽ። አንቺ መቼም ቃላት ጠፍተውብሽ አታውቂም። ለማለት የፈለግሽውን ነገር ያለምንም ችግር በቀላሉ ማለት ትችያለሽ። በዚህ ላይ ማፈር፣ መሸማቀቅ ምናምን አታውቂም። እንዳትሳሳት ፒተር አልኩት። ማለቴ ስለ እኔ ያለህ ግምት በጣም የተሳሳተ ነው ልልህ እችላለሁ። አንደኛ ነገር እኔም በሆን የምላቸው ነገሮች ሁሉ በአብዛኛው ማለት በፈለግኩት መንገድ አይደለም የምላቸው። ሁለተኛው ነገር ስሜቴን መቆጣጠር አልችልም። ስልህ ገደቤን አልፋለሁ። የሰዎችን ስሜት ያለ አግባብ እጎዳለሁ እና የኔም ችግር ከአንተው የሚተናነስ እንዳይመስልህ። ፒተር ስለ ራሱ እያወራልኝ የነበረውን እንዲቀጥልልኝ በጣም ስለፈለኩ ቀልቤን ሙሉ በሙሉ የሰጠሁት መሆኔ እንዲያውቅ ብዬ ወለሉ ላይ ቁጭ አልኩና እጆቼን በታጠፉት ጉልበቶቼ ዙሪያ አቆላልፌ ሽቅብ እያየሁት በግልጽ በሚያስታውቅብኝ አይነት የማዳመጥ ጉጉት እከታተለው ጀመር። ስለ እውነት ነው ምልሽ ኪትዬ፣ በቤታችን ውስጥ ልክ እንደኔ በድንገተኛ ውስጣዊ ቁጣና ግልፍተኝነት የሚናጥ አንድ ሌላ ሰው መኖሩን ማወቄ የሰጠኝ ደስታ ቀላል አይደለም። ፒተር ስለ አቶ ዱሴል ያወራልኝን ምነው አብረሽ በነበርሽና በሰማሽ። ከሰማሁት ሁሉ አንድም ቃል እንደማላሳብቅበት እርግጠኛ ስለነበር አቶ ዱሴልን እንዴት ከፍ ዝቅ እያደረገና ጥምብ ርኩሱን እያወጣ እንዳብጠለጠለልኝ አጠይቂኝ። ብቻ ምን ልበልሽ፣ ሆዱ ያባውን ሁሉ ያለ ገደብ ከዘረገፈልኝ በኋላ አንዳች ሸክም ከላዩ ላይ የወረደለት አይነት ቅልል እንዳለው ያስታውቅ ነበር። በተረፈ እኔ ምን እንደተሰማኝ ማወቅ ከፈለግሽ በጣም ነበር የተደሰትኩት። ምክንያቱም በእኔና በፒተር መሃል አንድ ትክክለኛ የመቀራረብ አዝማሚያ እየመጣ እንዳለ ነበር የሸተተኝ። ስልሽ እውነተኛ የጓደኝነት ስሜት፣ ልክ ያኔ ከልጃገረድ ጓደኞቼ ጋር የነበረኝ አይነት። ያንቺው አና። ረቡዕ የካቲት 16 1944 ውድ ኪቲ፣ ዛሬ የማርጎት ልደት ነበረና እንደ ነገሩ አከበርንላት። 6:30 ላይ ፒተር ከክፍሉ ወጥቶ የማርጎትን የልደት ስጦታዎች ለመመልከት ወደ መካከለኛው ክፍል መጣና ከማርጎት ጋር ሲያወራ ብዙ ቆየ። ፈጽሞ ያልተለመደና አድርጎት የማያውቀው ነገር ነው። ከሰዓት በኋላ ቡና፣ ድንችና ሌላም ነገር ከምግብ ማስቀመጫችን ለማምጣት የምመላለሰው እኔ ነበር። ይህ ለወትሮ የማርጎት ስራ ነው። ነገር ግን እስቲ በልደቷን ቀን እንኳን ዘና ብላቷል ብዬ ነው ስራውን የሸፈንኩላት። የሚፈልጉትን ሁሉ ለነማማ ካቀራረብኩላቸው በኋላ ወደ ፒተር ክፍል ሄድኩ። በሩን ከፍቼ ጎራ ስል ፒተር እያጠና ነበር። ምን እያጠና እንዳለ ብጠይቀው ፈረንሳይኛ መሆኑን ነገረኝ። ቅር የማይለው ከሆነ እኔም አብሬው ላጠና እንደምፈልግ ላቀረብኩለት ጥያቄ ፈቃደኝነቱን ገለጸልኝና ገብቼ ከእርሱ ትይዩ ከታጣፊው አልጋ ጫፍ ተቀመጠ። የፈረንሳይኛ ጥናቱን እያየውለት ጥቂት ካስረዳሁት በኋላ ብዙም ሳይቆይ ነገር ዓለሙን ሁሉ ተውነውና ሞቅ ያለ ወሬ ጀመርን። ብሎልን ከዚህ ቦታ በሰላም ከወጣን ወደፊት
ደች ኢስት ኢንዲስ ወደሚባል ቦታ መሄድና በእርሻ ስራ ለመሰማራት እንደሚፈልግ ነገረኝ። እዚህ ከመምጣቱ በፊት ከቤተሰቡ ጋር ስላለፈው ህይወቱም በዝርዝር አወራልኝ። በስተመጨረሻ ግን ብቻ ያም ሆነ ይህ ለምንም የማልሆን ዋጋ ቢስ እንደሆንኩ ነው የሚሰማኝ ብሎ አረፈ። በጣም ስር የሰደደና እጅግ ጎልቶ የሚታይ የበታችነት ስሜት እንዳለበት በግልጽ ነገርኩት። ከዛ ደግሞ ስለ አይሁዶችና አይሁድነት ሲያወራልኝ ቆየና አይሁድ በመሆን ፋንታ ክርስቲያን ቢሆን ኖሮ ነገሮች ሁሉ የዚህን ያህል ይከብዱት እንዳልነበረና ቢችል ከጦርነቱ በኋላም ቢሆን ክርስቲያን መሆን እንደሚፈልግ ነገረኝ። ይሄን ስትል መጠመቅ እፈልጋለሁ ማለትህ ነው ብዬ ስጠይቀው ነበር ጨርሶ ያልጠበኩትና ምን ነው ባልጠየቅኩት ያሰኘኝን መልስ የሰጠኝ። ምን መጠመቅ ያስፈልጋል? ከጦርነቱ በኋላ ሁሉም ነገር እንደ አዲስ ነው የሚጀመረው። አይሁድ የነበርኩ መሆኔን ማን ሊያውቅ ይችላል? እኔ ራሴ አይሁድ ነኝ ካላልኩ በቀር አለኝና አረፋ። ይህ አባባሉ እንዴት ክው እንዳደረገኝ አትጠይቂኝ ኪቲ። በጣም የሚያሳዝን ነገር አይደል? ለነገሩ ብዙ ጊዜ ያስተዋልኩትና ቅር ስሰኝበት የቆየሁት ባህሪውም ይህ ነበር ስልሽ የሆነ የከሃዲነት ነገር በስሱም ቢሆን ይታይበታል። በተረፈ ከዛ በኋላ ስለ አባባ፣ ስለማማ፣ ስለ ሰዎች ልዩ ልዩ ባህሪያት ወዘተ የተጨዋወትነው ሁሉ ደስ የሚል ነበር። 10 ሰዓት ተኩል ገደማ ነበር የፒተርን ክፍል ለቅቄ የወጣሁት። ወደ ማታ ላይ የነገረኝ አንድ ሌላ ነገርም ደስ የሚያሳይ ነበር ልልሽ እችላለሁ። ስለ አንድ ከዚህ በፊት ሰጥቼው ስለነበረና ከክፍሉ ግድግዳ ላይ ከለጠፈው 1 ዓመት ተኩል ስላለፈው የፊልም ስታሮች ፖስተር እያወራን ነበር። ፖስተሩን ምን ያህል እንደሚወደው ከአባባሉ ስለተረዳው ሌሎች 1-2 ፖስተሮች ልጨምርለት እንደምችል ስነግረው ይቅርብኝ፣ እነዚህ ላይ እንኳን ምንም ባልጨምርባቸው ነው የሚሻለኝ። ለምን መሰለሽ? በየቀኑ ሳያቸው ነው የኖርኩት። እናም ጓደኞቼ እየመሰሉኝ መጥተዋል። እነዚህ መሃል አዲስ ፖስተር ብለጥፍ ልክ አዲስ እንግዳን የመላመድ ያህል ነው የሚሆንብኝ አለኝ። የሚያወራው ከልቡ እንደሆነ ቅንጣት በማያጠራጥርና አንጀት በሚበላ አንደበት። ይገርምሻል ኪቲ፣ ፒተር ሞሼን ድመቱን ሁልጊዜ የሚያቅፍበትና የሚያሻሽበት ዋነኛ ምክንያት አሁን ነው ከመቼውም በላይ ግልጽ ይሆነልኝ። አዎ፣ ፒተርም በብቸኝነት የተጠቃና ፍቅር የጠማው ልጅ ነው። ያንቺው አና። አርብ የካቲት 18 1944። ውድ ኪቲ፣ አሁን ከመኝታ ክፍሌ ገና ስወጣ ከምንም በላይ የምጓጓለት ነገር ፒተርን ማየት ሆኗል። ከልቤ ነው ኪትዬ። አንድ የምጠብቀው ነገር እንዳለኝ ማወቄ ብቻ ህይወቴ ትርጉም ያለው እንዲሆን አድርጎልኛል። እናም ለመጀመሪያ ጊዜ የመኖርን ጣዕም ማወቅ እየጀመርኩ ነው። የሚገርምሽ ደግሞ ኪትዬ፣ አድሎ ሲያድለኝ ስሜቴን በቁጥጥሩ ስር እያዋለ ያለው ይህ ልጅ ሌላው ሁሉ ቢቀር እንኳን ቢያንስ ከዓይኔ ሊርቅ የሚችልበት ምንም አይነት መንገድ የለውም። ድንገት ክንፍ አውጥቶ በኮርኒሱ በኩል ወደ ጣሪያው በምታስወጣው በዚያች ብቸኛ ክፍተት ካልበረረ በቀር። በዚያ ላይ ተቀናቃኝ የለብኝም። ይቅርታ፣ ማርጎትን እንደ ተቀናቃኝ መቁጠር ስላልፈለኩ ነው። በነገራችን ላይ ኪቲ፣ ፍቅር ይዞኝ እንዳይመስልሽ። በጭራሽ እንደዛ አይደለም ነገሩ። ግን እንዴት ነው በእኔና በፒተር መሃል አንድ ጥሩ ነገር ሊፈጠር ይችል ይሆናል የሚል ግምት ምንጊዜም በውስጥ ያለ ስልሽ የሆነ መተማመን ያለበት ጥሩ አይነት ጓደኝነት። በዚህም ምክንያት ትንሽ ሰበብ ካገኘው ወደ እሱ ክፍል ከመሄድ ወደኋላ አልልም። ደግሞ ልጁ ራሱ እንደ በፊቱ እንዳይመስልሽ። ያ እንዴት ብሎ ወሬ እንደሚጀምር ይጨንቀው የነበረ ልጅ አሁን አውርቶ የማያልቅበት ሆኗል ነው የምልሽ። ቻው ብዬው ከወጣው በኋላ እንኳን በሩ ድረስ እየተከተለ የሚያወራኝ ነገር አለው። ከፒተር ጋር እየፈጠርኩት ያለሁት ይህን አዲስ ግንኙነት እማማ እምብዛም አልወደደችውም። ደግማ ደጋግማ የምትነግረኝ ልጁን እየረበሽኩት እንዳለውና ሰላም ልሰጠው እንደሚገባኝ ነው። አይገርምሽም ኪቲ? ስለ እውነት ለመናገር እማማ እኔን እንዲህ ምንም አይምሮ እንደሌላት ኤሊ መቁጠሩ አግባብ ነው? ይብዛም ይነስም የራሴ የሆነ የማመዛዘኛ አይምሮ እንዳለኝ እንዴት ነው የማገባት? ወደ ፒተር ክፍል ስገባ ባየችኝ ቁጥር እንዴት እንደምትገላምጠኝ ልነግርሽ አልችልም። ከእርሱ ጋር ቆይቼ ሁላቸውም ተሰባስበው ወደሚያወጉበት ወደ መካከለኛው የጋራ ክፍል ስመለስ ደግሞ እስካሁን የት ነበርሽ በሚል ደደብ ጥያቄ ታፋጥጠኛለች። ብቻ ባጭሩ ኪቲ፣ እማማ ከአቅቤ መላይ ነው እየተጫነችኝ ያለችው። በጣም የሚያስጠላ ነገር። ያንቺው አና። ቅዳሜ የካቲት 19 1944። ውድ ኪቲ፣ ከቀትር በፊት በአብዛኛው ጸጥታማ ሆኖ ነበር ያለፈው።
እነማማን አጠባና ጽዳት ምናምን ስረዳቸው አረፍር። በተረፈ ከእርሱ ጋር እንዲሁ ከወዲያ ወዲህ ስንተላለፍ አንድ ሁለት ቃላት ከመለዋወጥ ያለፈ ያደረግነው ቅርርብ አልነበረም። ከቀኑ 8 ሰዓት ተኩል ላይ ለመተኛት፣ ለማንበብ ወይ ደግሞ ያሻውን ለማድረግ ሁሉም ወደ የክፍሉ ሲገባ እኔም ትራሴን፣ ብርድ ልብሴን ምናምን ያስኩና ባዶ ወደ ነበረው ወደ መካከለኛው የጋራ ክፍላችን በመሄድ ሶፋው ላይ ተመቻችቼ ተቀመጥኩ። ወይ ለማንበብ ወይ ለመጻፍ ማለት ነው። ግን እንዳሰብኩት አልሆነልኝም። ማንበቡም መጻፉም እምቢ አለኝና ቁጭ ብዬ መተከዝ ብቻ ሆነ። በዚህ ሁኔታ ጥቂት እንደቆየው አንጎሌ ውስጥ የሚሯሯጠው የሐሳብ ግርግር ድንገት ከአቅሜ በላይ የሆነብኝ መጣ። ከፊት ለፊቴ ካለው ጠረጴዛ ላይ ተደፋውና ለጉዱ መንሰቅሰቅ ጀመርኩ። እንባዬ እንደ ጎርፍ እየወረደ ጠረጴዛውን አራሰው። ከየት መጣ ሳይባል ድንገት በከበበኝ የሐዘን ደመና ክፉኛ ተዋጥኩ። ኦ ኪትዬ፣ የዛሬውስ የጉድ ነበር ነው የምልሽ። ምን ነው እሱ በመጣልኝና ትንሽ እንኳን ባጽናናኝ ብዬ የተመኘሁትም እንዲሁ ምኞት ሆኖ ቀረ። 10 ሰዓት ገደማ ላይ ነበር ተነስቼ ወደ ክፍሌ የገባሁት። ክፍሌ እንዴት እንዳስጠላኝ አትጠይቂኝ ኪትዬ። ብዙም ሳልቆይ እንደገና ወጣሁና መካከለኛው ክፍል ውስጥ ጥቂት ወዲያ ወዲህ ስል ቆየሁ። ድንገት ከክፍሉ ቢወጣና ብንገናኝ በሚል አዲስ ተስፋ። አታምኚም፣ ለአፍታ ያህል ሽንት ቤት ገብቼ ፀጉሬን አስተካክዬና ፊቴን አባብሼ ስወጣ በዚያች አጭር ቅጽበት ለድመቱ ውሃ ቀርቶ ተመልሶ ወደ ክፍሉ ሲገባ ከጀርባው አየሁት። እምባዬን እንደገና ክፉኛ ተናነቀኝና ተመልሼ በሩጫ ወደ ሽንት ቤት። ልክ እንደገባው ከመስታወቱ ፊት ቆምኩና የገዛ ምስሌ ላይ አፈጠጥኩበት። በሁለቱም ጉንጮቼ ቁልቁል እየወረደ ደረቴ ላይ የሚንጠባጠበው እምባዬ ቀዩን ቀሚሴን እርጥበት በፈጠራቸው ቡናማ ነጠብጣቦች አልጎረጎረው። በዚያ ሰዓት ምን ያህል እንደከፋኝ ለመገመት አትሞክሪ ኪትዬ። ምክንያቱም ይልቅ አንጎሌ ውስጥ እንደ በረሮ ይርመሰመሱ ከነበሩት የሐሳብ መንጋዎች ጥቂቱን እኔ ራሴ ልንገርሽ። በዚህ መንገድ መቼም የፒተርን ልብ ልቀርበው አልችልም። ደግሞስ ማን ያውቃል፣ እስከ ጭራሹ አይወደኝ ይሆናል። ቀድሞ ነገር እሱ እንደኔ የሆዱን የሚያወራለት ሰው አልተቸገረም ይሆናል። ምናልባት ስለ እኔ ምንም የተለየ የሚያስበው ነገር የለው ይሆናል። ወደድኩም ጠላሁም ወደ ብቸኝነቴ መመለስና እንደ ቀድሞዬ መቀጠል ይኖርብኛል። ያለምንም ጓደኛ እንዲሁም ያለ ፒተር ራሴን ችዬ መቆም መቻል አለብኝ። አሁን እንደሚታየኝ ከሆነ ተስፋና መጽናኛ ከሚሆነኝ አለኝ ከምለውና መሽቶ እስኪነጋ በጉጉት ከምጠብቀው ነገር የምርቅበት ጊዜ ሩቅ አይደለም። ምን ነው ይሄን ሐሳብ ያደከመው ራሴን አንድ አፍታ እንኳን ትከሻው ላይ ደገፍ ባደረኩና እንዲህ እያስጨነቀኝ ካለው የብቸኝነትና የልብን የማጣት ክፉ ስቃይ ለጊዜውም ቢሆን እፎይ ባል። ግን ማን ያውቃል፣ ከነጭራሹ ስለኔ ምንም የተለየ ደንታ የለውም እኮ ይሆናል። ማለትም ቤታችን ውስጥ ያሉትን ሁሉ በሚያይበት አይኑ ይሆናል የሚያይ። ምናልባት ለእኔ የተለየ አመለካከት ያለው እንዲመስለኝ ያደረገኝ የገዛ የቁም ቅዠቴ እንደሆነስ። ፒተር፣ ምን ነው እንዴት እንዳለው ባየህልኝ። ምን ነው ድምፅ አልባ ጩኸቴን በሰማኸኝ። የሆነ ሆኖ ኪትዬ ወደ አመሻሹ ላይ በመጠኑም ቢሆን እየተረጋጋውና ደግሞ ላይመለስ የከሰመ የመሰለኝን ተስፋዬን ቀስ በቀስ እያንሰራራልኝ መጣ። ምንም እንኳን አሁንም አልፎ አልፎ ሳላስበው ድንገት ግጥም የሚለኝ እምባዬን ምን አባቴ እንደማደርገው መላው ጠፋብኝ። ያንቺው አና። ረቡዕ የካቲት 23 1944። ውድ ኪቲ፣ በጣም ደስ የሚል ቀን ነው። የውጭው የአየር ሁኔታ የሚጠገብ አይነት አይደለም። እኔም ከትላንትና ጀምሮ መንፈሴ በእጅጉ ተነቃቅቷል ልልሽ እችላለሁ። ጠዋት በዚያች በነገርኩሽ በኮርኒሱ በኩል እየተንጠላጠለን በምንወጣባት ክፍተት ጣሪያ ላይ ወዳለው ዙሪያ የተከለለን ነገር ግን ከላይ ክፍት የሆነና ገላጣ ወለል እየወጣው ፀሐይ ሞቃለሁ። ያልነገርኩሽ ነገር ኪቲ፣ ይህ ቦታ ፒተር የተለያየ የጉልበት ስራዎችን የሚያካሂድበት ሲሆን እኔና ማርጎትም አንዳንዴ ልብስ የምናጥበውና የምናሰጠው እዚሁ ነው። እዚህ ቦታ አንድ በጣም የምወዳት ጥግ አለች። አብዛኛውን ጊዜ እሷ ጋር ቆሜ ወይ ተቀምጬ ነው ሽቅብ እያንጋጠጥ ጥርት ያለውን ሰማይና በየራሳቸው ስልት አየሩን በክንፋቸው እየቀዘፉ ሆነ ተብሎ የተቀናጀ በሚመስል የዳንስ ህብር የሚንሳፈፉትን ወፎችና አሞሮች በቅናት አይን የማጤናቸው። ታዲያ ዛሬ ጠዋትም እዚያችው ቦታዬ ላይ ነበር የተቀመጥኩት። ፒተር አጠገቤ ያለውን ግድግዳ ተደግፎ ቆሟል። እየማግነው ባለው ንጹህ አየርና እያየነው በነበረው ሰፊ ሰማይ
ምናልባትም እኔና እሱ ብቻችንን በመሆናችን እያጣጣምን የነበረውን ጊዜያዊ ሐሴት በቃላት ላለመስበር የተስማማን አይነት ትንፍሽ ሳንባባል ብዙ ቆየን። ከዚያ ፒተር መጀመሪያውኑ ወዲህ የመጣበት ጉዳይ ትዝ አለው መሰለኝ። ከፊት ለፊታችን ካለው ግድግዳ ጥግ ተቆልሎ ወደሚገኘው የማገዶ እንጨት አመራና መጥረቢያውን አንስቶ ከቁልሉ መሃል እንጨት እየመዘዘ መፍለጥ ጀመረ። ያን የመሰለ ውብና የሚሞቅ ስሜት ሰብሮ መንቀሳቀሱ ለአፍታ ያህል ቅር ያሰኘኝ ቢሆንም ኃላፊነቱን አለመዘንጋቱ በጣም ወደድኩለት። ከሩብ ሰዓት ለማያንስ ጊዜ ነበር እንጨት ፈለጣው የተካሄደው። ይህ ሁሉ ሲሆን ከእኔም ሆነ ከእሱ የወጣ አንድም ቃል አልነበረም። ለካ በጸጥታ ብዙ ማውራት ይቻላል ኪትዬ። ከዚያው ከተቀመጥኩበት ሆኜ ግን እያንዳንዷን እንቅስቃሴውን እከታተል ነበር። እናም አንድ ነገር አስተዋልኩ። ወንዳ ወንድነቱንና አካላዊ ጥንካሬውን ለእኔ ለማሳየት የሚቻለውን ሁሉ እያደረገ ነበር። አልዋሽሽም ኪትዬ፣ ይህንንም ነገሩን ወደድኩለት። ከተቀመጥኩበት ብድግ አልኩና አይኖቼን በጣሪያው ላይ አሻግሬ ከፊቴ በስፋት የተንጣለለውን የአምስተርዳምን ከፊል ገጽታ ማየት ጀመርኩ። ያረጁ ጣሪያዎች፣ አዳዲስ ጣሪያዎች፣ በየመሃሉ የተሰገሰጉ ዛፎች፣ እንደ ዳንቴል የተወሳሰቡ መንገዶች፣ ከርቀት ደግሞ የከተማው ጠርዝና ሰማዩ የተነካኩበት የወሰን መስመር፣ በውል የማይለይበት ግራጫ አድማስ። እዚያው በዚያው ምን እንዳሰብኩ ታውቂያለሽ ኪቲ? ይህ ሁሉ ነገር እስካለ ድረስ አልኩ፣ ይህ የፀሐይ ብርሃን፣ ይህ ከውሃ የጠራ ሰማይ፣ ይህ የማይጠገብ ንጹህ አየር፣ ይህ ሁሉ የተፈጥሮ ቸርነት እስካለ ድረስ ደስታ ሊርቀኝ የሚችልበት ምንም ምክንያት የለም። አዎ ኪቲ፣ ፍርሃት ለወረራቸው፣ ብቸኝነት ላጠቃቸውና ደስታ ለራቃቸው ሁሉ ዋነኛው መድህን ነው ብዬ የማምነው ምን መሰለሽ? ወደ ውጭ መውጣት። ከሰፊው ሰማይ ሚስጥሯ ተገልጦ ከማያልቀው ተፈጥሮና የዚህ ሁሉ ተአምር አድራጊ ፈጣሪ ከሆነው ከእግዚአብሔር ጋር ብቻቸውን ጸጥተኛ የመንፈስ ተራክቦ ማድረግ ወደሚችሉበት ወደ ውጭ መውጣት። ምክንያቱም ይህን ሲያደርግ ብቻ ነው አንድ ሰው የዚችን ዓለም ሚስጥር ማለትም እየሆነ ያለው ሁሉ መሆን ስላለበት መሆኑንና ለእኛ ለሰዎች ልጆች ከሚታየን ባሻገር የእግዚአብሔር ሰፊና በጎ ዓላማ እየተከናወነ መሆኑን መገንዘብ የሚቻለው። አዎ፣ ይህ ታላቅ መለኮታዊ ግብር እስካለ ድረስ ምድራዊው ተጨባጭ ሁኔታ ምንም ይሁን ምን፣ እያንዳንዱ ሐዘን ምን ጊዜም የየራሱ መጽናናት ሊያገኝ የማይችልበት ምንም ምክንያት እንደሌለ እርግጠኛ ነኝ። ከዚህም ሌላ ተፈጥሮ ሁሉንም ችግሮች የምናስተካክልበት የራሷ ረቂቅ ምትሃት አላት የሚል ጠንካራ እምነት አለኝ። ግን እኮ ማን ያውቃል ኪትዬ፣ መንፈሴን እንዳንዳች እያጥለቀለቀው ያለውን ይህ ውስጣዊ ሐሴቴ ልክ እንደኔ ከሚሰማው አንድ ሰው ጋር እየተጋራው ዓለሜን የምቀጭበት ጊዜ ሩቅ አይሆን ይሆናል። ያንቺው አና። ሐሳብ ቢጤ ስለ ፒተር። ባላሰብነው ባልጠበቅነውና ጨርሶ በማይመለከተን ምክንያት ራሳችንን ለመደበቅ ተገደን ወደዚህ ቦታ ከመጣን ጀምሮ እኔ እናንተ ያጣነው ነገር እጅግ በጣም ብዙ ነው ፒተር። ለዚህን ያህል ረጅም ጊዜም ከምንፈልጋቸው ነገሮች ሁሉ ርቀን ነው የቆየ ነው። ስለ አንተ ውስጥ ያለው አይነት የህይወት ክፍተት እኔም ውስጥ አለ። እያወራሁ ያለሁት ስለ ውጫዊ ነገሮች አይደለም። ውጫዊ ነገሮችን በተመለከተማ ቤተሰቦቻችን የሚቻላቸውን ያህል እያደረጉልን ነው ያሉት። እኔ ልልህ የፈለኩት ስለ ውስጣዊ ችግሮቻችን፣ ስለ ውስጣዊ ክፍተቶቻችን ነው። አዎ ፒተር፣ እኔም ልክ እንዳንተ የፍቅር ያለ፣ የነፃነት ያለ፣ የንጹህ አየር ያለ፣ የሆዴን የምተነፍስለት ሰው ያለ እያልኩ የከረምኩ ልጅ ነኝ። ታዲያ ለእነዚህ ላጣናቸው ነገሮች ሁሉ በቂ ማካካሻ የሚሆነን ነገር አለ ብዬ ማመን ጀምሬያለሁ። ዛሬ ጠዋት መስኮቷ ፊት ለፊት የተቀመጥኩ ጊዜ ነበር ይህ ነገር ድንገት ብልጭ ያለልኝ። ማካካሻ ስልህ የውስጥ የነፍስ ውስጥ ማካካሻ ማለቴ ነው። አይኖቼን በርቀት ወደ ውጭ አሻግሬ ወደ ተፈጥሮና ፈጣሪዋ ትልቅ ሚስጥር ስመለከት አንዳች ልዩ ደስታ ነበር የተሰማኝ። በምንም መለኪያ ሊሰፈር የማይችል ልዩ ሐሴት እና ፒተር፣ ይህ የምልህ ደስታ በውስጤ እስካለ ድረስ በተፈጥሮ ረቂቅ ምትሃት ሐሴት ማድረግ እስከቻልኩ ድረስ ሙሉ ጤና እስካለኝ ድረስ ስልህ አንድ ሰው እነኚህ ነገሮች እስካሉ ድረስ ርቆት የነበረውን ደስታ መልሶ ማግኘት የማይችልበት ምንም ምክንያት ያለ አይመስለኝም። ሀብትህ ንብረትህ ቢጠፋብህ መልሰህ ስለማግኘትህ እርግጠኛ መሆን አትችልም። እንደ ጠፋም ሊቀር የሚችል ነገር ነው። ደስታ ግን ጠፍቶ ሊቀር የሚችል ነገር አይደለም። ጊዜያዊ በሆነ ከፈን ሊጋረድ ብቻ ነው የሚችለው።
እናም በህይወት እስካለ ድረስ ያንን ከፈን ልትገልጠው እድሉ አለ። ያለምንም መሸማቀቅና ፍርሃት የሰማዩን መንበር በሙሉ አይንህ ማየት እስከቻልክ ድረስ ውስጥህ ሙሉ በሙሉ ንጹህ እስከሆነ ድረስ እመነኝ ፒተር፣ እዚህ ሁሉ ችግሩም ውስጥ ሆነህ ደስታን ማግኘት ትችላለህ። ያንቺው አና። እሁድ የካቲት 27 1944። ከውድም ውዷ ኪቲ፣ ዛሬ ከጠዋት እስከ ማታ እንድችው ስለ ፒተር ብቻ ሳስብ አልኩልሽ። ቆሜም ተቀምጬም ስተኛም ስነሳ ብቻ በአጠቃላይ በህልሜም በእውኔም የፒተር ምስል ከዓይኔ ላይ ለደቂቃም ዘወር ሳይልልኝ ነበር ቀኑ ያለፈው። አሁን እኔና ፒተር ከውጪ ስንታይ የምንመሳሰለውን ያህል የተለያየንም አይደለንም። እንደውም በአብዛኛው አንድ አይነት ነን የሚል ጠንካራ ስሜት እየገባኝ ነው ኪቲ። ምክንያቱ ምን መሰለሽ? ለምሳሌ እኔም እሱም የእናት እጥረት አለብን። የእሱ እናት ውስጠ ቀፎ፣ አስመሳይ፣ አጉል ድሪያ የምትወድ እሱ ስለሚያስበውም ሆነ ስለሚጨነቅባቸው ነገሮች ደንታ የሌላት፣ በአጠቃላይ አነጋገር ላዩን የምትኖር ሴት ናት። የኔዋ በእርግጥ ስለ እኔ ብዙ ትጨነቃለች፣ እንደውም ከሚገባው በላይ ማለት ይቻላል። ይሁን እንጂ ነገሮችን በትክክል የመረዳት ችግር ያለባትና እውነተኛ እናትነት የሚጠይቀውን ብስለት በእጅጉ የሚጎላት ናት። እኔና ፒተርን የሚያመሳስሉንን ሌሎች ነገሮች ልንገርሽ። ሁለታችንም ከውስጣዊ ስሜቶቻችን ጋር የማያቋርጥ ትግል ስናደርግ የምንኖር ነን። ሁለታችንም በብዙ ጉዳዮች ላይ እርግጠኛ መሆን የተሳነን ነን። ሁለታችንም በሰዎች መሃል እያለን ብቸኝነት የሚሰማን ነን። ሁለታችንም ስሜታችን በጣም ስስ ከመሆኑ የተነሳ ትንሽ ስንነካ ቶሎ ግልፍ የሚለን ነን። ብቻ ምን አለፋሽ ኪቲ፣ በአብዛኛው አንድ አይነት ነን። በእርግጥ ለእያንዳንዱ ክስተት የምንሰጠው ምላሽ የየራሳችን ነው ልልሽ እችላለሁ። ለምሳሌ ሊያበሻቅጡኝ፣ ሊያመነጫጭቁኝ ሲሞክሩ እኔ የማደርገው ምን መሰለሽ? መሸሽ፣ መራቅ፣ መጥፋት ያስመኘኛል። ይህን ማድረግ ግን የሚቻለኝ እንዳልሆነ ስለማውቅ ሌላ ዘዴ እጠቀማለሁ። በመጀመሪያ የተጎዳ ስሜቴን እደብቅና ምንም ያልሆንኩ አስመስላለሁ። ከዛ በኋላ ልክ የኔን አንጀት እንዳሳረሩ አንጀታቸው ርር እስኪል እንደ ጉድ እበጠብጣቸዋለሁ። አይኔን ማየት እስኪያስጠላቸው ብግን አደርጋቸዋለሁ። እሱ ግን በተቃራኒው ምን ያደርጋል መሰለሽ? እዚያች ክፍሉ ውስጥ ይመሽግና ከማንም ጋር መነጋገር ያቆማል። ብቻውን ይቆዝማል። የራሱ በሆነ የህልም ዓለም ውስጥ ይውላል፣ ያመሻል። ይህን በማድረግም ትክክለኛ ስሜቱንም ሆነ ትክክለኛ ማንነቱን ይደብቃል። ግን እንዴትና መቼ ይሆን እኔና እሱ በስተመጨረሻ ልብ ለልብ መቀራረብ የሚቻለን? ስለ እውነት ለመናገር ይህን ምኞቴን፣ ይህን ናፍቆቴን፣ ይህን ጉጉቴን እስከ መቼ ተቆጣጥሬ እንደምዘልቅ አላውቅም ኪትዬ። እጅግ በጣም ፈታኝ ምዕራፍ ላይ ነው ያለሁት። ያንቺው አና። ክፍል 14 ይቀጥላል። ቻናላችንን ሰብስክራይብ ማድረግዎን አይርሱ።